እስከ ዛሬ የሻይ ውሃ ለፀጉራችሁ መጠቀም ያልጀመራችሁ ግን ምን እየጠበቃችሁ ነው? እባካችሁ ከአሁኑ ሰዓት ጀምሮ ተጠቀሙት። እዩት እስኪ በአጭር ጊዜ ውስጥ ከዚህኛው ወደዚህኛው ያመጣው ለውጥ ምን ያህል እንደሆነ። ዛሬ ስለ ፀጉር መርገፍ፣ ስለ መድረቅ እና ስለ ፀጉር ቀለም መደብዘዝ የምናወራበት ቀን ሳይሆን የምናወራው ስለ መፍትሄው ነው። በዓለም ላይ ካሉ በጣም ጥንታዊ የውበት ሚስጥሮች የሆኑት ውስጥ አንዱ ዛሬ ላይ ደግሞ በባለሙያዎችም ጭምር እየታመነበትና እየተመከረ ስላለው የሻይ ቅጠል ሕክምና ነው የምናወራው። ይህንን ቪዲዮ እስከ መጨረሻው ድረስ ካያችሁት ከዛሬ በኋላ የሻይ ቅጠልን የምትጠቀሙበትና የምትመለከቱበት መንገድ ሙሉ ለሙሉ ይለወጣል። አትሸወዱ። የተጎዳ ፀጉር ያላችሁና ፀጉራችሁን ጤናማ ለማድረግ የምትፈልጉ ዛሬውኑ ጀምሩት። የሻይ ውሃን ለፀጉር በተለይም ደግሞ ለተጎዳና ዝቅተኛ እርጥበት የመያዝ አቅም ላላቸው ሎ ፖሮሲቲ የፀጉር አይነት በጣም ጠቃሚ የሆነ የተፈጥሮ እንክብካቤ ነው። የሻይ ቅጠል በውስጡ የያዘው ካፌንና አንቲኦክሲደንቶች ለፀጉር እድገትና ጥንካሬ አስተዋጽኦ አላቸው። ከዚህ በፊት ስለ ሻይ ቅጠል ሰርችላችሁ በብዛት የተጠየቁና ያልተረዳችሁት ጥያቄ ስላለ ተጨማሪ ቪዲዮ ይዤላችሁ መጥቻለሁ። የሻይ ቅጠል ለፀጉር የሚሰጣቸው ጥቅሞች፣ አንደኛ የፀጉር መውደቅን ለመከላከል ነው። ጥቁር ሻይ በውስጡ ከፍተኛ መጠን ያለው ካፌን አለ። ይህ ካፌን ደግሞ በፀጉር ስሮች ላይ የሚከሰተውን የፀጉር መውደቅ የሚያስከትለውን የሆርሞን እንቅስቃሴ ይገታል ወይም ደግሞ ያቆማል ማለት ነው። በዚህም ምክንያት የፀጉር መውደቅን በመቀነስ የፀጉር እድገትን ያበረታታል። ሁለተኛ የፀጉር ጥንካሬና ጤንነትን መጠበቅ ነው። ሻይ በውስጡ ታኒን የተባለ ንጥረ ነገርን ይዟል። እነዚህ ንጥረ ነገሮች ደግሞ የፀጉርን ውጫዊ ሽፋን በማለስለስ ፀጉሩ እንዲያንጸባርቅ ያደርጋል። ስለዚህ የፀጉርን ስሮች ደግሞ በማጠንከር ፀጉርን በቀላሉ እንዳይሰባበርም ይረዳዋል። ሶስተኛ ለፎረፎር ማጥፋት ነው። ብዙ ፎረፎር የሚያስቸግራችሁ ሰዎች የሻይ ቅጠል ውሃን ብትጠቀሙ መፍትሄ ታገኙበታላችሁ። ፎረፎር ብዙውን ጊዜ በፈንገስ፣ በራስ ቅል ቆዳ መድረቅ እንዲሁም ደግሞ ከመጠን በላይ የሆነ የዘይት ምርቶች ምክንያት የሚከሰት ነው። ስለዚህ ሻይ ቅጠል ደግሞ ለፎረፎር የሚከተሉት ጥቅሞችን ይዟል። አንደኛው የፈንገስ መከላከያ ነው። ሻይ ቅጠል በውስጡ የሚገኘው ንጥረ ነገር ፎረፎርን የሚያመጣውን የፈንገስ አቅም ለመቀነስ ይረዳል። እንዲሁም ደግሞ የራስ ቅል ቆዳን ማስተካከል ማለት ፒኤች ባላንሱ ማለት ነው። የራስ ቅል ቆዳ የፒኤች መጠኑ ሲዛባ ፎረፎር ይከሰታል። የሻይ ቅጠል ውህድ ደግሞ የቆዳውን ፒኤች መጠን ለማስተካከል ይረዳል ማለት ነው። ሌላው የቆዳ መቆጣትን ያስቆማል ወይም ደግሞ ያስታግሳል። ይህም ፎረፎር ባለበት ጊዜ የሚከሰት የማሳከክ ስሜትን የሻይ ቅጠል ውሃው ሙሉ በሙሉ ያጠፋዋል ወይም ደግሞ ያስታግስላቸዋል ማለት ነው። አራተኛ ዝቅተኛ እርጥበት የመያዝ አቅም ላለው ፀጉር ወይም ደግሞ ለሎፖሮሲቲ ፀጉር ሻይ ቅጠል በጣም አሪፍ ነው። ሎፖሮሲቲ ሄር ያላችሁ ፀጉራችሁ ያለበት ትልቁ ችግር ምን መሰላችሁ? እርጥበት ወደ ውስጥ ማስገባት አለመቻሉ ነው። ነገር ግን የሻይ ውሃ የፀጉሩን ውጫዊ ሽፋን በማስተካከልና በማጽዳት በቀጣይ የምንጠቀመውን የቅባት እንዲሁም ደግሞ የኮንዲሽነር ምርቶች በተሻለ ሁኔታ እንዲስብና እንዲቀበል ያደርገዋል። ሌላው ደግሞ ፀጉሩን ከቆሻሻ እንዲጸዳ ስለሚያደርግ የፀጉር መድረቅን ይከላከላል። አምስተኛ ተፈጥሯዊና ወጪ ቆጣቢ መፍትሄ ነው። በኬሚካል ከሚመረቱ የፀጉር ማሳደጊያዎችና ከሕክምና ምርቶች አንጻር ሲታይ የሻይ ውሃ ተፈጥሯዊ ነው። በቤት ውስጥ በቀላሉ ማዘጋጀት የምትችሉት ነው። እንዲሁም ደግሞ የጎንዮሽ ጉዳት የማያመጣ አማራጭ ነው። ስለዚህ አሁን ደግሞ አስቡት፣ ይህን ሁሉ ንጥረ ነገር የያዘ በቀጥታ ፀጉር ስር ላይ ስታደርጉት ምን ሊፈጠር እንደሚችል የፀጉር እድገት ዑደታችሁ በከፍተኛ ሁኔታ ሲነቃቃ ታዩታላችሁ። ይህ ማለት ደግሞ ፀጉራችሁ ከወትሮ በበለጠ ፍጥነት ማደግና ማማሩን ይጨምራል ማለት ነው። ታዲያ ይህን የሻይ ውሃ እንዴት ማዘጋጀትና መጠቀም ይቻላል ወደሚለው ስንሄድ ለማዘጋጀትም 2 ወይንም 3 የሻይ ከረጢቶችን ወይንም ደግሞ 2 የሾርባ ማንኪያ የሻይ ቅጠል በሚፈላ ውሃ ውስጥ መጨመር እና ቢያንስ ከ15 እስከ 20 ደቂቃ በደንብ ዘብዝፋችሁ ታቆዩታላችሁ። እንዲንተከተክ አታድርጉት፣ እሳት ላይ አትጣዱት። ውሃው ከፈላ በቂ ነው። እዚህ ከላይ ቪዲዮ ላይ እንደምታዩት በደንብ ነው የምትነከሩበት። እሺ፣ በዚህ የሻይ ውሃ ውስጥ ቀጥላችሁ ፀጉራችሁን በደንብ ከተነከራችሁ በኋላ በፕላስቲክ ወይም ደግሞ የሻወር ካፑ አለ አይደል፣ ኬፑ፣ እሱን በደንብ ሸፍናችሁ ከ20 እስከ 30 ደቂቃ ድረስ አቆዩት። ምክንያቱም ለሎ ፖሮሲቲ ሄር በደንብ ስቲም ያደርገዋል እና ቆዳው
በቀላሉ ሌላ ቅባቶችን እንዲስብ እንዲቀበል ያደርገዋል ማለት ነው። በመጨረሻ ላይ በውሃ ብቻ ነው የምትታጠቡት። ምንም አይነት ሻምፖ ኮንዲሽነር አትጠቀሙለትም ማለት ነው። ታዲያ እስካሁን እንደነገርኳችሁ የሻይ ውሃ ለፀጉር አሪፍ ነው ብለናል። ነገር ግን ብዙ ሰዎች ስህተት የሚሰሩባቸው 3 ነገሮች አሉ። አንደኛ ሙቅ የሆነ ሻይን መጠቀም ነው። እባካችሁ ሻይ እንደፈላ ፀጉራችሁ ላይ አታደርጉት። የራስ ቅላችሁን የሚጎዳል፣ ፀጉራችሁም ሙሉ ለሙሉ ዳሜጅ ነው የሚሆነው። ሌላው በየቀኑ መጠቀም ነው። የሻይ ቅጠል ጠንካራ ንጥረ ነገር ስላለው በየቀኑ መጠቀም ፀጉርን በጣም ደረቅ ሊያደርገው ይችላል። ስለዚህ በሳምንት 1 ጊዜ ብቻ መጠቀማችሁ በቂ ነው። አንዳንዶቹ ሻዩን ደግሞ ከረጩ በኋላ በውሃ አይለቀለቁትም። ይህ ግን ስህተት ነው። የሻይ ውሃ ለፀጉራችሁ እንደ ቅባት ወይንም ደግሞ እንደ ኮንዲሽነር ለረጅም ሰዓት ማቆየት አትችሉም። እንደዛ ማድረግ የለባችሁም። ሙሉ በሙሉ ነው ፀጉራችሁ የሚሰባብረውና የሚጎዳው። ስለዚህ ከ20 እስከ 30 ደቂቃ ከ20 እስከ 30 ደቂቃ ብቻ ቆይታችሁ በንጹህ ውሃ በደንብ መለቅለቅ ነው ያለባችሁ እና ብዙ አታቆዩት። ሌላው ጥንቃቄ ልታደርጉበት የሚገባው አንደኛ ደረቅነት ነው። የሻይ ውሃ በብዛት ከተጠቀማችሁ ፀጉራችሁ ሊደርቅ ይችላል እና ከተጠቀማችሁ በኋላ በቂ የሆነ እርጥበት ሄር ኦይሎችን በደንብ መቀባትና ማራስ ይኖርባችኋል። ሌላው የቀለም ለውጥ ነው። በጣም ቀላል ቀለም ያለው ፀጉር ካላችሁ ማለትም እንደዚህ ብሎንድ ምናምን የተለያየ ቀለም የተቀባችሁ ሻይ ቅጠሉ ቀለሙን ሊለውጥባችሁ ስለሚችል ያው አትጠቀሙ። ቀለም ተቀባችሁ ከዚህ ከጥቁር ሻይ ማለት ብላክ ቲው ይልቅ እንትን አረንጓዴ ሻዩን ተጠቀሙ። ቀለም ያለው ፀጉር ያላችሁ ስፔሻሊ። ሌላው መጠኑ ነው። በሳምንት ያው ቅድም ነግሬያችኋለሁ፣ ከ1 ጊዜ በላይ አትጠቀሙ። 1 ጊዜ በሳምንት ሁሌ ካደረጋችሁ በቂ ነው። አያችሁ አይደል? ውበት ማለት ውድ የሆኑ ምርቶች ብቻ ሳይሆን አንዳንድ ጊዜ የምንጠቀመው የሻይ ውሃ በሻይ ብርጭቆ ውስጥ 1 ብርጭቆ እንኳን ለፀጉራችን ብንሰጠው ብዙ ለውጥ ነው የምናይበት። ታዲያ ይህንን ዘዴ ሞክራችሁ ውጤቱን ስታዩ እባካችሁ ተመልሳችሁ ኮሜንት ላይ ንገሩኝ። ስንት ሰው ነው እነዚህን ነገሮች እየተጠቀመ ያለው የሚለውን ማወቅ ስለምፈልግ ነው። እንደገና ደግሞ ስንት ሰውስ ለውጥ አየበት? ያያችሁትን ለውጥ እንድትነግሩኝ እፈልጋለሁ። ሁሉንም ኮሜንት አነባለሁ። ቪዲዮ ከወደዳችሁት ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። እንደዚህ አይነት ጠቃሚና ለየት ያለው የውበት ምክሮች እንዳያመልጧችሁ ደግሞ ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳትረሱ። በቀጣይ ደግሞ ለተሻለ አሁንም ለበለጠ የፀጉር እድገት የሚሆናችሁን ሻይ ቅጠል ቅባቱን እንዴት ማዘጋጀት እንችላለን የሚለውን ይዤላችሁ እመጣለሁ። የሻይ ቅጠል ቅባት እንዴት በቤታችሁ ውስጥ እንደምታዘጋጁ የማሳያችሁ ይሆናል። በቀጣይ ይህን ቪዲዮ ነው የምለቅላችሁ።